ሀባለ ሞእና ሂዮዶ እንኳን ደህና መጣችሁ ብለውን በጋቴ ጭማዎች ታጅቦ ህዝብ ነቅሎ ወጥቶ የተቀበሉ ሞዲያ ሂየሴ እንዴት ናችሁ ተባብለን በኮሬ ህዝብ ቤተሰባዊ ጥያቄ ተጠይቀን የመጣውን እንግዳ በጨዋ ባህሉ አሻምታ እያለ ተቀብሎ በባህላዊ ምግባቸው በኮይቻው በብሬው በቁፍላው እና ጣት በሚያስቆረጥመው በቡልአ ብሌ አስተናግደው ኦካና ሃንጓይቴ ብሎ በፍቅር የሚሸኝ ታላቅ እንግዳ ተቀባይ ህዝብ ኮሬ በሰንሰለታማ ተራሮቹ ያገጠው የኮሬ ምድር በክልላችን በግዝፈቱ የምታወቀውን የደሎ ተራራን ጨምሮ የበርካታ ተፈጥሯዊ መስህቦችና ታሪካዊ ሰው ሰራሽ ቅርሶች ባለቤት ነው። ኮሬ ተፈጥሮ ውበቷን የገለጠችበት ድንቅና ማራኪ የሆነው የጋዮ ፏፏቴ፣ የኡጎጎሎ ዋሻ፣ የጥንታዊ የሮ መድኃኔዓለም ቤተክርስቲያን፣ የተለያዩ ጥንታዊ ቅርስ መገኛ የኮሬን ህዝብ ዘመን ተሻጋሪ የታሪክ ባለቤትነት ማሳያ ምልክት በሆነው በንጉስ ጎና ምሰሶ ተውቦ በምቹ ስነ ምህዳሩና በለምለም መልክዓ ምድሩ የተዋበ ነው። ከዚህ በላይ የኮሬ ምድር በተፈጥሮ ጸጋዎች የከበረ የሰጡትን ተቀብሎ ለፍሬ የሚያበቃ ለማፈር ከክልላችንና ከሀገራችን አልፎ በዓለም ገበያ በጥራቱ የምታወቀው ባለልዩ ጣዕም የኮሬ ቡና መገኛም ነው። ታታሪው የኮሬ ህዝብ በግብርና ስራው በልዩ ሁኔታ የሚታወቅ ሲሆን በተለይ በጠፍ በገብስና በቡና ምርቱ ለሀገር አቀፍ ገበያ በማቅረብ ዝናን የተጎናጸፈም ነው። ከመካከለኛ ክፍለ ዘመን ጀምሮ የዳበረ የራሱ ባህላዊ የአስተዳደር ስርዓት ያለው የኮሬ ህዝብ በተለይ የውሃ ስርዓቱ የተቀያየሙትን በአንድ ምሰሶ በማቅረብና ወደ እርቅ ሰላምና መስማማት በማምጣት የጸብ ግድግዳን ንዶ ሰላምን አብሮነትና አንድነትን የሚሰብክ የፍቅር ምድር ነው ኮሬ። በዚህ አጋጣሚ ዛሬ በዚህ በታታሪውና በሰላም ወዳዱ የኮሬ ህዝብ መካከል በመገኘት የተሰማኝን ደስታ ለመግለጽ እወዳለሁ። ክቡር አቶ ጥላሁን ከበደ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ክቡር አቶ ጥላሁን ከበደ ኮሬ ዞንን ሲጎበኙ ካስተላለፉት መልእክት የተወሰደ